ሰላም የተከበራችሁ ውድ እዚህ ምርጥ ቻናል ተከታታዮቼ፣ ህዳር ወር ላይ ለበጎ ነገር ተገናኝተናል። Trust me, November will brings good things። እመኑኝ፣ ህዳር ጥሩ ነገር ይዛላችሁ መጥታለች። በዚህ በህዳር ወር ላይ ከአሁኑ ከሚመጣውና ከወደፊቱ በእግዚአብሔር ዓይን በእግዚአብሔር እይታ እግዚአብሔር በህዳር ወር ውስጥ ደግሞ ለምርጥና ለልጆቹ የሚያደርግላቸውን ነገር በመቀበል ላይ አሁን የገባንበት 2018 ሶስተኛው ወር በሶስተኛው ቀናችን ህዳር ላይ አብረን እንጸልይ። የዘመናት ሁሉ ባለቤት፣ የዓመታት ሁሉ ባለቤት፣ ዓለምንና ሞላዋን ፈጣሪ፣ የወራትና የቀናት ጠሪ፣ የአባታችን የአብርሃም የይስሐቅ የያዕቆብ አምላክ ቅዱስ እና ተከብረ የምትኖር እግዚአብሔር ሆይ በውድ ልጅ በጌታችን በኢየሱስ ክርስቶስ ስምና በአጽናኙ መንፈስ ቅዱስ አሁን የምንጀምረውን የህዳርን ወር በአንተ አምላክነት ባለ በነበረና በሚኖር በታማኝነት በፍቅር በትህትና በቅንነትና በገርነት በሰላም አምጭነት በዙፋን ላይ በተቀመጠው ደግሞ ለዘላለም በሚኖር እና ዳግመኛ ተመልሶ በሚመጣው ፍቅር በሆነው በልጅ በኢየሱስ ክርስቶስ ስም ይህን ወር ለአንተ አሳልፈን አደራ ሰጠን። አባትና አምላክ እግዚአብሔር ሆይ ለህዳር ወር የአምላካዊ ቃል ኪዳን ጸሎታችንን ስለሰማ እናመሰግንሃለን። አሁን በጊዜው የገነባነው በዚህ ወር ላይ በተሞላው በአባታችን በአምላካችን ከጥንት በፊት የነበረ አሁን ያለ ወደፊት በሚኖረው የዘመናት ሁሉ ባለቤት በሆንከው በአንተ የዚህን የወርን ስራችንን አሳልፈን ለአንተ እንሰጥሃለን። በዚህ ወር ላይ እንዳልከው ከጌታ ጋር የሚተባበር ግን አንድ መንፈስ ነው ይላል። እኛ ግንን እናወጣዋለን። በዚህ ወር ላይ ከክፉ ሀሳብ ጋር የሚተባበረውን በመተው ከአንተ መልካም ነገር ጋር በመተባበር ሰውነታችንን ሕያውና ቅዱስ አድርገን መስዋዕት ለአንተ አሳልፈን እንሰጥሃለን። በዚህ ወር ላይ አንተ ከድንቅና ከተአምራት ጋር ታገናኘናለህ። በእውነት አባት ሆይ ይህ ወር ህዳር ማለት አደረ ማለት ነው። ህዳር ማለት ከእግዚአብሔር ጋር ዋለ ማለት ነው። ከእግዚአብሔር ጋር ሆነ፣ ከእግዚአብሔር ጋር አብሮ አሳለፈ የሚል ነው የወሩ ትርጓሜ። ስለዚህ በዚህ የእምነት ቃል ለተጨማሪ መንፈሳዊ ጥንካሬ እንድናገኝ አባትና አምላክ እግዚአብሔር ሆይ ልጆች ከአንተ ጋር እንዲያድሩ ከአንተ ጋር እንዲሆኑ ተማጸንኩኝ። በዚህ ወር ላይ 3 አስደሳች ነገሮችን ወደኛ እንደምታመጣ ስለነገርከኝ አመሰግንሃለሁ። እነኚህም 3 አስደሳች ነገሮች በመምጣት ላይ እምነታችንን በህዳር ወር ምላሾቻችንን ወደ በጎ ነገር ይለውጣሉ ብለሃል። አንደኛ ምስጋና ለአምላክ የምንሰጥበት ወራችን እንደሆነ፣ ሁለተኛ የበረከታችን መጨመር የምንቀበልበት ከአንተ እንደሆነ፣ ሶስተኛ ከትዕግስታችን በኋላ ደስታችን የሚገለጥበት ወራችን ስለሆነ እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ በዚህ የህዳር ወር ላይ በእምነት ያንተን ቃል እንቀበላለን። በዚህ በህዳር ወር ላይ የሰጠህንን ተስፋ
በልባችን በማኖር አንተ ከኛ ጋር ትኖራለህ። እምነታችንን እንደ ተራራ የከበደ እንዳይሆን ቀሎ ምላሹን በተግባር እንድንቀበል አንተ ስለምታግዘን እና ሕያው መንፈስ ቅዱስን ስለምትልክልን እናመሰግንሃለን። መጀመሪያ ምስጋና ለእያንዳንዱ ንዑስ ነገር እናመሰግንሃለን። በእያንዳንዱ በወሩ ላይ በሚደረገው ነገር ሁሉ ለበጎ ነው ብለን እናውጃለን። ህዳር አደረ ከማ ጋር? ከአምላክ ጋር። ስለዚህ በዚህ ህዳር ወር ላይ ያለውን ማንኛውንም የመናፍስትና የድግምት አሰራር እንዳይሰራ ከንቱ እንዲሆን ቃል ተናገርን። ህዳርን አንተ ለበጎ ነገር ስለመረጥከው ህዳርን እኔ በተለይ ከእናንተ ጋር አድራለሁ፣ በተለይ ከእናንተ ጋር እውላለሁ ባልክበት በዛ እንደ በቃል መሰረት ከኛ ጋር ስላለ እናመሰግንሃለን። አባትና አምላክ እግዚአብሔር ሆይ አሁንም በዚህ ወር ላይ ማንኛውንም ነገር ሁሉ መቋቋም የምንችልበትን አቅም ስለሰጠህን እናመሰግንሃለን። በዚህ አቅማችን ውስጥ ደግሞ አንተ ለእኛ በርታታችን ነህ። በዚህ አቅማችን ውስጥ ደግሞ አንተ ለእኛ ተስፋችን ነህ። ምክንያቱም ይህ ወር ከገባ ጀምሮ ወሩ በባህላዊ እንደሚታወቀው ህመምን የሚያመጡትን መናፍስቶችን ለማጥፋት ልክ ወሩ ከገባ በ12ኛው ቀን ላይ ህዳርን በማጠን በብለው ይጠቀማሉ፣ ጭስ አጭሰው። እኛ ግን አባትና አምላክ ሆይ የተሰቀለው የሞተው የተሰቀለው እና በሶስተኛው ቀን ከሙታትን በተነሳው በኢየሱስ ክርስቶስ የምናምነን። ስለዚህ ህመምንና በሽታን አንድ ጊዜ ጠርጎ አስጠፍቶብናል። ኃጢአታችን እንዳይበዛብን እግዚአብሔር ሆይ በእኛ ውስጥ የምታድረውን ይህን ስጋችንን ለኃጢአት እንዳንጠቀም፣ ለኃጢአት ደግሞ ስንጠቀም በሽታ ደግሞ ስለሚያገኘን በጌታ በኢየሱስ ክርስቶስም ይህን ሕያውና ቅዱስ የሆነውን መስዋዕትን አካላችንን በዚህ ወር ላይ የተቀደሰ አድርገው። ማንኛውም በሽታ እንዳያገኘው አድርገው። ማንኛውም ህመምና ደዌ እንዳይመጣ አድርግ። ምክንያቱም በአንደኛ ቆሮንቶስ 6:16 እንዳልከው ከጌታ ጋር የሚተባበር አንድ መንፈስ ነው ብላ። ይሄ መንፈስ በውስጣችን አለ። ስለዚህ በዚህ መንፈስ የምንተባበረው ኃጢአት ላለመስራት፣ ክፋት ላለማድረግ፣ ዝሙትና ሴሰኝነትን ላለማድረግ ነው። ኃጢአት በዚህ በዝሙትና በሴሰኝነት ውስጥ ስለሚገባ በጌታ በኢየሱስ ክርስቶስ ስም እኔ ከአምላኬ ከእግዚአብሔር ጋር አንድ መንፈስ አለኝ። ስለዚህም ይህንን ስጋዬን ማደሪያ ሆኖ እንዲቀመጥና በዚህ ወር ከማንኛውም በሽታ እንዲከላከለኝ አምናለሁ በማለት እንዲህ ስትናገር ይህ በሽታ በህዳር ወር ላይ አያገኝህም። ክብር ለሱ ይሁን፣ ክብር ለመንፈስ ቅዱስ ይሁን። አባታችን ሆይ እናመሰግንሃለን። አንተ በእውነት በዚህ ወር ላይ ያለውን የበሽታን ኃይል ሁሉ ስለተቋቋምክ፣ የበሽታን ኃይል ሁሉ ስለገታ፣ በዚህ ወር ላይ ከአንተ ጋር በአምላካዊ ቃል ኪዳን ስለሆንን ይህንን ሁሉ ክብር አሳልፈን ለአንተ ሰጠን። በእውነት እንዳንተ ያለ አምላክ በዚህ ወር ላይ ከሰጠህን ከሶስቱ ድንቅና ተአምራት ከሚያመጡልን ነገሮች ጋር ከምስጋና ጋር ከበረከት ጋር ከትዕግስታችን ጋር አብረን ስላለ እናመሰግንሃለን። አባታችን ሆይ በሁለተኛው ደረጃ በረከት እንደ ዝናብ ይገለጣል። አባትና አምላክ እግዚአብሔር ይሄ በረከት በዚህ በህዳር ወር ላይ የጎደለውን ነገር በመሙላት ሊጡ ላይ እርሾ ሲቀመጥበት ወይም በእርሾ ሲቦካ ያ ሊጡ እንደሚበዛና ብዙ ዳቦዎችን እንደሚያወጣ ከሰማይ አባት ሆይ በረከትን አዘንብልን። በዚህ በሶስተኛው ወራችን ላይ እንደዚሁም በ3 ቁጥር ላይ ደስታ እንዳልክ
ትዕግስትን በመላበስ የምስጠንን ደስታ ለመቀበል ተዘጋጅተናል። ደስታችን እንደ ፀሐይ ይብራልን። ከረጅም ጨለማ በኋላ ያለው ብርሃን ይታይ ይገለጥ። የልባችን ሰላምና ማረፊያ ሁነን። አባት ሆይ በዚህ ወር ላይ ደጋግሜ እንደጸለይኩት በአንተ ቃል ኪዳን ውስጥ ላለን በአብርሃም፣ በይስሐቅ፣ በያዕቆብ በአባትነት ተሰይመ ድንቅና ተአምራት ያደረግክ አባታችን ሆይ ዛሬም በእርግጥ ህዳር አዳር ከሚለው በመጽሐፈ አስቴር ውስጥ መጽሐፈ አስቴር 3:7 ላይ መጽሐፈ አስቴር 3:13 ላይ መጽሐፈ አስቴር 8:12 ላይ መጽሐፈ አስቴር 9:7 ላይ ስለዚህ ወር ጽፈሃል። ስለ አዳር በዚህ በሶስተኛው ወር ላይ ስለሚደረገው ነገር እንደዚሁም በአንደኛ ነገሥት ላይ እንዲሁም በሕዝቅኤል 29:1 ላይ ጽፈሃል ስለዚህ ወር እና ጊዜን ለመጠቀም ያህል እናንተ የጠቀስኩላችሁን ጥቅሶችን በመግባት ስለዚህ ወር እግዚአብሔር በመጽሐፍ ቅዱስ ውስጥ የጻፈውን ነገር ማየት ትችላላችሁ። አዳር ማለት በነገር ሁሉ ውስጥ አምላካዊ ተጠቃሚነትን መቀበል ወይም ማግኘት ነው። የአዳር ስም ከአደረ ከሚለው ግስ የመጣ ሲሆን ትርጉሙም ተቀመጠ ወይ አብሮ ኖረ እና ደግሞ ተጠቃሚነትን አገኘ ማለት ነው። ስለዚህ አዳር ወር ለእኛ ለኢትዮጵያውያኖች ምንድን ነው? አዳር ለእኛ ኢትዮጵያውያን ወር ከእግዚአብሔር ጋር በመሆን ጸሎትና ምህላ የምናደርግበት፣ ወደፊቱ የምንጮህበት፣ በዘመኑ ከሚመጣው በሽታ በወሩ ላይ ካለው ማንኛውም ስጋትና ፍርሃት እንድንድን በጾም በጸሎት የምንውልበት ወራታችን ነው። እናም በዚህ ወር ላይ አምላክ ለሕይወታችን ያስቀመጠልን ነገር አለ፣ መልካምና በጎ ደስ የሚያሰኝ። ስለዚህ በአንደኛ ቆሮንቶስ 6:16 እንደተጻፈ ከጌታ ጋር የሚተባበር ይላል። በዚህ ወር ላይ ከአምላክ ጋር ልንተባበር ያስፈልጋል። ከአምላክ የሚፈቅደውን ነገር ማድረግ፣ አምላክ ደግሞ ከኛ የማይፈቅደውን ነገር መተው። ለምሳሌ ንጽህናችንን መጠበቅ፣ ክፉና የማይመች ነገር አለማድረግ። እሱ በእኛ ውስጥ በቃል ኪዳኑ ስለሚኖር በእምነት ደግሞ ተገልጦ ተስፋውን በእኛ ውስጥ ስለሚያሳይ በሕይወታችን ሁሉ ነገር ላይ ከእርሱ ጋር ተጠቃሚነትን የምናገኝበት ወራችን ቢሆን እና ክብሩን የምንገልጽበት ይህ ህዳር ወራችን ነው። እንግዲህ የእኛ ጸሎት እንደገና እንደዚህ ሊል ይችላል። አባታችን አምላክ ሆይ በዚህ በህዳር ወር ላይ እኛ አስፈላጊውን ነገር ስለምሰጠን እናመሰግናለን። በዚህ ወር ላይ ከእኛ ጋር አብረ ስለኖርክ እናመሰግናለን። በዚህ በህዳር ወር ላይ በቤታችን አብረ ስለተቀመጥክ፣ በስራችን በሀሳባችን ላይ አንተ የበላይነትን ስላገኘ እናመሰግንሃለን። እኛም በአንተ ቤት ውስጥ እንኖራለን፣ ቤቴ የጸሎት ቤት ነው ብለሃልና፣ ስለዚህ ከአንተ ጋር ተስማምተን ተዋደን እንድንኖር ፈቃድህ ስለሆነ እናመሰግንሃለን። እንዲሁም በመጽሐፍ አስቴር ላይ እንዳልከው እንደውም ቁጥር 3:7 ላንብብላችሁ። እንደዚህ ይላል፣ በንጉሡም በአርጤክስስ በ12ኛው ዓመት ከመጀመሪያው ወር ከኒሳን ጀምሮ በየዕለቱና በየወሩ እስከ 12ኛው ወር እስከ አዳር ድረስ በሐማ ፊት ፋር የተባለውን ዕጣ ይጥሉ ነበር። ስለዚህ ይህ አዳር ወይም ደግሞ ህዳር ወር አስቴርን ነው የምናስባት። ይህና አስቴር እና መርዶክዮስ የጸለዩበት፣ ከዛ ወደ ንጉሱ የቀረበችበት፣ ስልጣኗንና ማዕረጓን የተቀበለችበት ወራቷ ህዳር ነው። ስለዚህ በዚህ ህዳር በእኛ 3ኛ ወር ሲሆን በፈረንጆች ደግሞ ወደ አዲሱ ወደ 2026 ለመግባት ላይ ዝግጅት ላይ ናቸው። አሁን የነሱ ክረምት ነው፣ አዲሱ ወር ለመግባት የመጨረሻኛው ወራታቸው አካባቢ ነው። ታኅሳስና ህዳር 11 እና 12 ማለት ነው። ስለዚህ በዚህ ወር ላይ እግዚአብሔር ለነሱ ድንቅ ያደረገው መጽሐፍ ቅዱስ አስቴር ውስጥ እንደተጻፈው ህዳር ወር ደግሞ ለኢትዮጵያ ደግሞ
መልካም ነገር ይዞ ይመጣል። እግዚአብሔር ደግሞ ከነሱ ጋር እንደነበረው በዚህ ህዳር ወርም ከእናንተ ከልጆቼ ጋር አብሬ እኖራለሁ፣ አብሬ አድራለሁ ይላል ሰራዊት ጌታ እግዚአብሔር። ስለዚህ በዚህ ህዳር ወር በ13ኛው ቀን ነገ ላይ እግዚአብሔር ድንቅና ተአምራት ያደርጋል። ዛሬ ህዳር 12 ነው። ነገ ደግሞ ድንቅና ተአምራት ያደርጋል በ13ኛው ቀን። ስለዚህ ይህንን ቃል ለመፈጸም እግዚአብሔር አብሮን አለ። በህዳር ወር 13ኛው ቀን እግዚአብሔር ለኢትዮጵያውያኖች ድንቅና ተአምራት ያደርጋል። በዚህ ወር ላይ 3 ነገሮችን ገልጽላችኋለሁ። አንደኛ ፍርድ ይቀየራል። እግዚአብሔር ፍርዱን ይቀይራል። የሰይጣንን ፍርድ ይለውጠዋል። ለህዝቡ ደስታና ሰላም ያመጣል። በህዝብ ላይ ያለውን ጫና ይሸከማል። እግዚአብሔር ጫናውን ያቀላል። ሁለተኛ የጸሎትና ጦርነት ወር። ስለዚህ በሰሜኑ ክፍል የታወጀው የጦርነት ወር አሰብን አስመልሳለሁ በሚል በዚህ ምጽዋ፣ አሰብ፣ ኤርትራ እያለ ያለ ነገር በጌታ በኢየሱስ ክርስቶስም ወደ ሰላምነት ይለወጣል በጦርነት እና በጾም። ስለዚህ ጦርን ለማቆም መጾም፣ ጦርን ለመግታት መጸለይ ግድ ስለሆነ በዚህ ወር ላይ ቅዱሳኖች በጾም በጸሎት ብትተጉ እግዚአብሔር ድንቅና ተአምራትን ያሳያችኋል። በእናንተም ስጋ ላይ ደግሞ ተገልጦ እግዚአብሔር ድንቁን ነገር ይሰራል። ስለዚህም ይህንን ወር ስታስቡት ለበጎ ነገር፣ ይህንን ወር ስታስቡት ለመልካም ነገር እንዲሆን ከኔ ጋር አብራችሁ ሁኑ በጸሎት። ስለዚህም እግዚአብሔር እነኚህን ነገሮች በሚያደርግበት ሰዓት ላይ ቃሉ ተገልጦ በስጋችን ላይ ይታያል። መንፈሱ ይበረታል። ስለዚህ ስጋ ደካማ ነው፣ መንፈስ ብርቱ ነው የሚለው ይታያል። ሶስተኛ ወሩ በገባ ሰዓት አንስቶ የእግዚአብሔር እጅ ከትሑቶች ጋር ይሆናል፣ ከሚተጉት ጋር ይሆናል፣ ከሚጸልዩት ጋር ይሆናል፣ የእግዚአብሔርን ፊት ከሚያዩት ሰዎች ጋር ይሆናል። ስለዚህ አንደኛ የፍርድ መልእክት አለ። 2 የእግዚአብሔር ቃል ይገለጣል። 3ኛ ወሩ የእግዚአብሔር እጅ ለትሑታኖችና አብሮት ለሚጸልዩ ከእንደነሱ ይሆናል። ምክንያቱም በህዳር ወር አብሬያችሁ እሆናለሁ ስላለ። ስለዚህ በዘመናት መካከል ላይ ያለውን ችግር በዚህ ወር ላይ ይፈተዋል። በሕዝቅኤል መጽሐፍ ላይም እንደተጻፈ በ29:1 ላይ እንደተጠባለው ለእግዚአብሔር ቃል ክፍት መሆን በቃ። ስለዚህ እዚህ ቦታ ላይ ሲጸለይ በዚህ ቻናል ላይ ይህ ቻናል ታማኝ ነው። እግዚአብሔርን ቃል በንጽህና በትህትና ያቀርባል። ለዚህም ይሆናል ብሎ ፕሮፌሲ ይናገራል። ያም ፕሮፌሲ ደግሞ ሲደረግ ደግሞ እናንተ ምስክር ናችሁ። አሁንም ሕዝቅኤልም እንደጸለየው እንደዛው በ29:1 ላይ ለእግዚአብሔር ይህንን ቦታ ክፍት ማድረግ፣ ወሩን ለእግዚአብሔር ክፍት ማድረግ ነው። ፊታችሁ ደግሞ እግዚአብሔር ጠላቶቻችሁን ከፊታችሁ ዞር ያደርገዋል። በቃ ፍርድ ይወጣል። ፍርድ ከሰማይ ይወጣል። ከመንግስተ ሰማያት ፍርድ ይወጣል። ጠላቶችን መበተን፣ ጠላቶችን ማሳደድ፣ ጦርነትን አዋጅ ያወጡትን ያን ጦርነትን የሚሽር እግዚአብሔር ፍርድ ከሰማይ የሚወርድበት ሰዓት ነው። እዚህም አባት ሆይ ስለ ሁሉ ነገር እጅግ አድርጌ አመሰግንሃለሁ። በዚህ በህዳር ወር ላይ ያለውን ማንኛውም የመናፍስትና የድግምት የሟርትን አሰራር ስለሰበርክ አመሰግንሃለሁ። እግዚአብሔር ሆይ መልካም መስዋዕትና ዕጣኑን ተቀበል። በውስጤ ያለውን እግዚአብሔር ሆይ አንተን አባታዊ ፍቅርነትን መቀበሉን ተመልከተው። ህዝቦችህን ነፃ አውጣቸው። በዚህ በህዳር ወር ላይ ከኑሮ ችግር ከኑሮ ውድነት ሁሉ እግዚአብሔር አባት አቅልልላቸው። ኢኮኖሚውንና ገበያውን ምራው አባት ሆይ። በማናቸውም ሁኔታ በዚህ ህዳር ወር ላይ ህመምና በሽታን ከየሰዎቹ አካል ውስጥ ስላወጣ አመሰግንሃለሁ። ወሩ ለአንተ የተቀደሰና የተባረከ ወር ይሁን። ተረስትኒሚ ዲሴምበር ዊል ብሪንግ ጉድ ቲንግስ። ለዚህም ህዳር ለመልካም ነገር ትጠራችኋለች። ህዳር እግዚአብሔር ከእናንተ ጋር አድራለሁ ይላል።
በዳር ወር እግዚአብሔር ከእናንተ ጋር እሰራለሁ ይላል። በዳር ወር ላይ ከኔ ጋር ተባበሩ ይላል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ነገሥታቶች ማስተዋል ስጥ፣ ለገዢዎች ማስተዋል ስጥ። ገዢዎች በሕዝብ ላይ ያላቸውን ጫና ይቀንሱ። ገዢዎች ለአምላክ ለእግዚአብሔር የታዘዙ የሆኑ በጌታ በኢየሱስ ክርስቶስም ይህን ወር አሳልፌ ለአንተ ሰጠው። በአባታችንና በአምላካችን በእግዚአብሔር ስም ተከናወነ፣ ተከናወነ፣ ተከናወነ። አሜን።